ደማችን አንድ ስንሆን እንደዚህ ተጠራርተን እንነጋገራለን ያለ ማንም ከልካይ። ነገር ግን አረ ሚዩት አድርጉ። ማን የከፈተው? ያው ከላይ ያለ ቆይ ነው ሚዩት አድርገው። እና ደማዊ ማንነታችን ሲገናኝ የወንድሜ ሞት የእናቴ ደም የእህቴ ደም ሲያንገበግበን እንደዚህ መተን እንነጋገራለንና ለማንኛውም ዛሬ የነበራችሁ በሙሉ ጉራጌዎች ተባረኩ፣ እድሜ ይስጣችሁ። ይሄ ጉዳይ በልዩነት እንድንጨቃጨቅ እንችላለን፣ በአንድነት እንድንጨቃጨቅ እንችላለን። የሐሳብ ልዩነት ይኖረን ይችላል፣ ላይኖረን ይችላል። ግን እንዲም ሆኖ ግን እያወራን ነው ተግባብተን ሁላችሁም እንድትመለከቱት። ምናልባት ከታች ሆኖ ሚዩን ከላይ ሆኖ እነዚህ ሰዎች አይገናኙም ሲባል ተገናኝተው አወሩ ብሎም እኮ ሚል አለ በነገራችን ላይ። ምክንያቱም ፖለቲካ እንደዚህ ቆሻሻ ስለሆነ ማለት ነው። ግን እውነት ለመናገር ወንድሜ ሀያቱ ያስቀመጣቸው ፖይንቶች በጣም ደስ የሚሉና ማራኪ እንዲሁም ደግሞ አስተማሪ ስለሆኑ በጣም ደስ ብሎኛል። ዛሬ ያው ቅዳሜ ነው እንደምታውቁትም ደግሞ ለወርድ ነው። ሁላችሁም ግን ተባረኩ፣ ጊዜ የሰጣችሁ እንደዚህ ስላወያያችሁ ስለሰጣችሁ። መፍትሄም ላይ አውሪ፣ መፍትሄውም ላይ አብሱ። አሜን። እሺ መፍትሄው ምን መሰላችሁ? መፍትሄው የጋራ ምክር ቤት በተደጋጋሚ ሲባል ሰማለሁ። ኢንፎርማሊ የጋራ ምክር ቤት አላቸው። ለማንኛውም ኖሮ ግን አልተጠቀሙበትም ነው ይወላችሁ። የጋራ ምክር ቤት ምናልባት የምታሰቡት ከሆነ የዛሬ ዓመት አካባቢ ተመስርቷል፣ አንድ ላይ ሆነው ማለት ነው። ግን ምንድነው ምንም አልሰሩበትም፣ ምንም አልተጠቀሙበትም። ምክንያቱም እነሱ ከውጭ ከላይ የሚሰጣቸውን አጀንዳ ላይ ነው ትኩረታቸው እንጂ ውስጥ ላይ ያለው ህዝብ ላይ ያለውን ችግር የሚመለከቱት አይመስለኝም። ቅድምም እንደተነጋገርነው መብታችን ነው። እኛንን የመረጥናቸው አመራሮች ከትላንትና እንዲማሩ ስም እየጠቀስን እንዲስተካከሉ እናደርጋቸዋለን። ኢንፎርማል በሆነ መንገድ ምክር ቤት መስርተዋል። ነገር ግን ኦፊሻሊ የጋራ ምክር ቤት ካልን አንድና አንድ ምርጫው ክልል ነው። ክልል ትመሰርታለህ፣ የብሔረሰብ ምክር ቤት አለ፣ ራስን ትከላከላለህ። ነገር ግን ሁለቱ ዞኖች በውስጥ ምክር ቤት መስርተዋል። መክብብ ይሄንን ከአመራሮች ብትጠይቅ ደስ ይለኛል። እኔ ስለማውቀው ነው። ተመራርጠው እንትን ብለዋል፣ መስርተዋል። ግን ምንም አልጠቀሙንም፣ አላዳኑንም። ያ ምክር ቤት ወርደው ከወጣቱ ጋር ከአክቲቪስቱ ጋር ቁጭ ብለው እያወሩ አይደለም። በነገራችን ላይ የህዝቡ ጥያቄ ያለው አክቲቪስቱ ጋር ነው። የህዝቡ ምላሽም የሚፈልገውን ፖይንቶች ያሉት አክቲቪስቱ ጋር ነው። ከማንም በተለየ የጉራጌ አመራር ወርዶ አይሰራም። ይሄንን በደንብ ልንገራችሁ አርቆ። ምክንያቱም የሚታገል ሰው ጥያቄው የማህበረሰቡ ጥያቄ እስኪፈጸም ድረስ እድሜ ልኩ ይታገላል። እንድታቁት ታጋይ ማለት ያ ነው። ወርደው ምንድነው ህዝቡ ጥያቄው ምንድነው የሚፈልጉት ምን እናስተካክል አይሉም። በራሳቸው ነገር ይጠመዳሉ። እርስ በርስ መገፋፋት አለ። ይሄ ነው እየሰሩ ያሉት። ነገር ግን እንዲመለከቱት ምንድነው የምናደርገው? ከዚህ በኋላ በውስጥም የተመሰረተው ምክር ቤት ይፋ ያድርግልን። ዛሬ ምን ተወያያችሁ? ምን አደረጋችሁ? የህዝቡ ጥያቄ ምንድነው? ህዝቡን ምን ያክል እየተከላከላችሁት ነው የሚለውን ነገር ለኛ በግልጽ መነገር አለበት፣ መታወቅ አለበትና አብረው ሊሰሩ ይገባል ብዬ ስለማመን ነው። መፍትሄ ሊሆን የሚገባው ይሄ ነው። በቃ ምንም አይደለም። ምንም ጉራጌ ከመሞት ርሱን ከማስጠበቅ የሚችለው ክልል ሲሆን ነው። አለቀ። እስክልል ደግሞ እስከምንሆን ድረስ ደግሞ እርስ በርሳችን እንደዚህ እየተነጋገርን እየተናበብን መቀጠል እንችላለን። ነገር ግን ቅድም ሱመያ በጠየቀች ሊወርድ ስለሆነ ሱሙ አንቺ ጠየቅሽውን ጥያቄ መመለስ አልችልም። የራሴ ግን አቋም ምንድነው? ደማዊ ማንነት ያለው ስጋው የሚያንቀጠቅጠው የሚያንገበግበው ካለ ፍትህ ይጠይቃል። ከዛ ደማዊ ማንነት ውጪ ሆኖ ግን ፍትህ አይጠይቅም ብዬ በአራት ነጥብ ዘጋዋለሁ። አመሰግናለሁ። ለሁላችሁም ደህና ቆዩልኝ።